የሰጣቸው መልስ በጣም ጉርም ብሎኛል። በቃ ሰውዬው እኮ አብይ አህመድ እኮ ትግሬ እኮ ነው። እኔ እኮ ነግሬያችሁ ነበር። ዝም ብላችሁ ኦሮሞ ነው ትላላችሁ እንጂ ትግሬ ነው ወይ አሁን ትግሬ ሆኗል ወይ ከዚህ በፊት ትግሬ ነበረ እንጂ የሰጠው መልስ አይደለም። አንተ የትግራይን ጦርነት ስታጋፍርና ስታጫጩ ስታሯሩጥ የነበርክ ሰው አንተ አፍ ኑሮ እንዴት እናገራለህ አሉ። ጦርነት ጠማቂ ነኝ ትለኛለህ አንተ አይደለ እንዴ? አንዱ ጦርነትን ጠማቂና አጋፋሪ የትግራይ አብይ አህመድ እንደው ልብህን ያርሰው እቱዬ እግዚአብሔርን እውነቴን እኮ እንደው አብይ አህመድ ልብህ ቅቤ ይጠጣ። እንዲሁ ምንም ጠላቴ ብትሆን አንዳንዴ ደግሞ ለጠላት ጠላት ነውና ጥሩ ነገር ፓርላማው ደግሞ ይስቅበታል። ብልጽግና እየተንኮታኮተና እየፈራረሰ የሆነ ስለሆነ እንደው መንግስት ሆነ እንዲመታቁት ለሲቪል ማህበረሰቡ ቢያስረክቡ ምን ይመስልዎታል አለው አብይ አህመድ። ስልጣን ለሲቪል እንትን አስረክብ። አብይ አህመድ ቀላልና ዋዛ ሰው አድርጋችሁታል እንዴ? አሁን የተናገርከው ንግግር ስድብና ትችት እንዲሆነ አውቃለሁኝ። ተመልከቱ፣ ስድብ ነው። እዚች ስድብ ላይ ግን አለ ስልጣን ወተልቀቁ የሚለው ስድብ ላይ፣ ጦርነት ጠማቂ የሚለው ስድብ ላይ እርሶን ደምስሰን 4 ኪሎ እንገባለን ብትል እዛው ወንበር ላይ ያለ ሁለት ፌዴራል ግራና ቀኝ እጅን ይዘው አንጠልጥለው እስር ቤት ይለቁ ነበር። ስድብ ግድ የለም ማለት ተሳሳደ ማለት ፓርላማ ውስጥ ለመጀመሪያ ጊዜ እኔ እዚህ ፓርላማ ላይ ልክ እንዳንተ ተሳታፊ ነበርኩ። ቢሆንም ፓርላማውን በዚህ ደረጃ ተሳድቤ አላውቅም። ነፃነት ስላለ ነው የምትሳደበው። ግን መሳደቡን ተሳደብ ግድ የለም ስድብኛ ምንም አይመስልንም ብሏል። ተመልከቱ፣ ቅኔ እኮ ነው። ቲክቶክ ላይ ቁጭ ብሎ ነው የሚያብያ። ግን ደምስሽ 4 ኪሎ ገባለሁ ምናምን ብትል እዚች ፓርላማ ላይ አንጠልጥዬ ክርስቲያን ታደለ ያለበት ቦታ ወሩሪ አንጀት ድርቀት ይዞ ቂጥ ላይ ኪንታሮት እስኪወጣ ድረስ እያማጥክ ነው የምታራት። ገባ አለው። ከዛ ጫኔ ቀና ብሎ ገብቶኛል ሲል ፓርላማው ይስቃል። እንኳን የትግራይ ተወካይ ፓርላማው ላይ ያልኖረ አቤት እግዚአብሔር ትግራይ እንዴት እንደምትወዳት ያየሁት ለዚህ ነው። የትግራይ ተወካይ ቢኖር አስባችሁታል? እነ ደብረጽዮን እንደሞ ማመስገን ጀመር። ይግባ አብይ አህመድ ናይና ሀቢቢ አሁን እንዴት ነው ቀልብ ምልስ እያለ ነው አባቴዋ አብይዋ አብቹዋ። ያው ትግራይ ላይ ያለው ነገር እንደምታውቁት ነው። ያው ደብረጽዮን ትንሽ እምብኝ ተይሳያስ ጋር ነኝ ቢልም እንደ በፊቱ ማስፈራራት የለም። አሁን እንዴት ትግራይ ላይ 274,000 ትጥቁን ያልፈታ ሰራዊት አፉን ከፍቶ እየጠበቀው እንዲሆን ያውቃል። ቢሆንም ግን አሁን እነጌች እነጻድቃንና እንወድ ወረደ ያረጉት ለ2 አመት ጥሩ ነገር ስለሆነ ያው 6 ወርም ስለቀረው ግዚያዊ መንግስቱ የሚቀየረውም ተቀይሮ የሚወርደውም ወርዶ ያው እነጌታቸው ናቸው የሚወርዱት እርግጠኛ ነኝ።